ሰዎች ዛሬ የሚለብሱት ኮተት ፋሽን የሚባል ቤት ተከፍቶለት የሚሸጥ ቤት አለ ቦሌ። ሱብሃንአላህ ኮተት ፋሽን። ድሮኛ ሰው የምናውቀው ሲያብድና ሲቸገር ነበር የተቀዳደደ ልብስ የሚገዛው። ቦሌ ላይ ሱቅ ተከራይተው ቲሸርት የተቦጨቀ እዚህ ጋር የተቦጨቀ እዚህ ጋር የተቦጨቀ እዚህ ጋር ከጀርባው የተቦጨቀ ውሻ የነከሰው እኮ ነው የሚመስለው ሰውየው። ሱሪው የተቦጨቀ ያን ለብሶ እንደዚህ እያለ ይሄዳል ሞት እንደሌለበት። ከዛ ሱኒዩን ወንድሜን ሲያይ ደግሞ ፋራ ብሎት ይሄዳል። ፋራ እኮ እሱ ነው። ለተቀደደ ልብስ 2000 ብር የሚከፍል የአላህ ቤቶች ቁርአን አጥተዋል። የ35 ብር ቁርአን ሙስሊሞች የሚበሉት ተቸግረዋል። እሱ የተቀደደ ልብስ በ2000 ብር ይገዛል። ራሱን አራዳ ብሎ ይገምታል። ሸይጣን ከላይ እስከታች እየጋለበው ኮተት ፋሽን ይሉታል። ሻጮቹ ሙስሊሞች፣ ገዢዎቹ ሙስሊሞች። ብር አከሳሰቡም አወጣጡም ያስጠይቃል አያስጠይቅም? የት ነው ያሉት ወንድሞቼ? ይልኝ ሴቶቹ ኒስፈሳቅ ይለብሱልኛል። ኒስፈሳቅ ለማን ነው? ለወንድ አሳጥሮ መልበስ ያሳጥሩታል። በዛ ላይ ይቀዱታል። የጉርድ ቅድ የሚኒ ቅድ ታቀልኛለህ። ኦሬዲ እኮ ቀደውታል ታች ጋር እግራቸውን አይሸፍንም። ከሷም ላይ ደግሞ ይቀዱላታል። ወይ በፊት በኩል ወይ በጎን። ምኑን ያሳይልሽ? ምኑ ቀረሽ? ምን ቀረሽና ነው? ምኑ እንዲታይልሽ ነው ደግሞ በዛ ላይ የምትቀጂው? አሳይተሽ ጨርሰሽዋል። ተመልከት ያሉበትን። እውነት በዚህ ሁኔታችን ላኢላሃ ኢላላህ ሙሐመድ ረሱሉላህ ሸሪዓችንን አሟልተን ነው ስለ ድል የምናወራው? ድል እኮ ማለት ማንም የሚቀልድበት አይደለም። ልክ በጀነት እንደማይቀለደው ሁሉ ሼክ አልኢስላም ኢብኑ ተይሚያ ዱንያ ላይ ጀነት አለች፣ እሷን ያልገባ የአኺራውን አይገባም ይላል። እዚህ በሸሪዓ ሳትኖር እንዴት ነው ያኛውን ጀነት ብትመኘው? ጀነት ብቻ ሲል አላሁማ አድኺልና አልጀነ ቢገይሪ ሂሳብ። ፌስቡክ ላይ እኮ ነው አላሁማ አድኺልና አሚን አሚን አሚን። ስለ ቁል ሁወላሁ አሐድ ሲሆን ባላየ ስታይል ቁል ሁወላሁ አሐድን ዞር ብሎ የሚያያት የለም ጀነት የምታስገባው። ስለ ተውሂድ ሲለቀቅ እነዚህ ሰዎች ግን ተውሂድ ሽርክ እኮ ያለው ገጠር ነው እንዴ? ከኩርቱ ህንፃ በላይ ተፈራ ስዩም ከሱ ጀርባ ያለው በግ በየከለሩ የሚታረድበት ቤት ገጠር ነው ወይ? እምብርት መርካቶና ፒያሳ ሱማሌ ተራ እንዲህ አይነት ቦታ ላይ ሽርክ ታቅፎ ሽርክን የገጠር ሰው እንደሚሰራው ኢብራሂም የገጠር ሰው ነው አለይሂ ሰላም። ወጅኑብኒ ወበኒያ አን አዕቡደል አስናም ሲል ጃሂል መሆናቸው እነዚህ ሰዎች በዚህ ታውቃለህ። ሽርክን ለገጠር ሰው ሰጥቶ ራስን ከሽርክ ማጽዳት ነው እንዴ? ሽርክ እኮ አይነታው ብዙ ነው አይደለም? ማን ነው ሩቃ ቤት አንድ ሁለቴ ተመላልሶ ለውጥ ሳያመጣ ሲቀር አንድ ዱዓ አድራጊ ያሉ እስቲ እሳቸው ይሞክሩት የሚባለው? እኔ ማቀው ሚስቱ በመከራ ውስጥ ገብታ የነገረኝን ሰውዬ ታሪክ ልናገር። 20 ዓመት በላይ ድግም ተሰርቶባታል፣ አልዳነችም እስከዛሬ። ይቀራባታል። ዘመድ ምን አለው ለሰውየው በነገራችን ላይ ቁርአን ሐፊዝ፣ አንድ ወንድ ልጅ፣ 3 ሴት ልጆች አሉት። የዲን ቤት ነው ቤቱ። ዘመዶች ምን ይሉታል? ይሞከርላት ሁነኛ የሆነ ሰው አለ አሉት። ሰውየው ሰላት ጀማዓ አይወጣም፣ እንዲች ይሸፈናል። ያቺን የኮሮጆ እንትን ይይዛሉ በጨርቅ የምትሰራው ውስጡ እኮ ስትፈትሽ ኪታብም ላይሆን ይችላል። ማይቀሩትን ኪታብ ይይዛሉ። በጃንጥላ ሴት አያዩም ይባላል። ተቃማ አለ። ጫት ይገዛልኝ አለ። ጫት በላ ሰውየው። የሆነ ሰዓት ላይ መጣበት እንግዲህ ጂኑ። ለሴትየዋ ባል ምን ይለዋል? ይሄን ወሬ ራሱ ለነገረኝ ሰውዬ በግ ይታረድና በበጉ ፈርስ እቺ ሴትዮ ትታጠብ ትድናለች አለኝ አለ። የት ነው በለኛ? የቤት ቁጥር አልነግርህም መቼም፣ እዚሁ አዲስ አበባ ነው። ዶክተር ልጅ አለው ሰውየው የተማረ ካልከኝ። ቁርአን ሐፊዝ ልጅ አለው ከወንድ 1 ከሴት 3። ኢንጂነር ልጅ አለው። የተማሩ ሰዎች ሽርክ አይነካቸውም። መሀይሞቹ የገጠር ሰዎች ናቸው ሽርክ ያለባቸው አይደል የሚባለው? ይሄን ምንም በለው መሃል አዲስ አበባ ከቦሌ ትንሽ ኪሎ ሜትር ያሉትን ሰዎች ምን እንበላቸው? ተመልከት መድኃኒት ብለው እነዚህ ደጃሎች። ፈርስ ቆሻሻ እኮ ነው። በፈርስ ሴትየዋ ትታጠብ ትድናለች። ይሄ ነው ሽርክ ማለት ወንድሜ። መሃል ከተማ ላይ አቅፈን የተቀመጥ ነው። እሺ ይሄ ያል ምንድነው የምንጠብቀው? የትኛውንስ ጀነት ነው የምንመኘው? ከየትኛውስ እሳት ነው ነጃ መውጣት የምንፈልገው? ይሄ ነው አይደለም ረሱል ሰለላሁ ዐለይሂ ወሰለም የተላኩበት መልእክቱ ሙሉ ስለሆነ እንጂ እንደው እንደሌላ ሸሪዓ ቢሆን ኖሮ ሌላ ነብይ በተላከ ነበር። ላኪን መልእክቱ ሙሉ ነው ለሰራበት ሰው። እስከ የውመል ቂያማ የረሱል ሰለላሁ ዐለይሂ ወሰለም ዲን የተረከበ ሰው ይሄው አማናውን ይወጣ።
አማናውን ይወጣ። አልዑለማ እነዚህ አዋቂ ሰዎች የተባሉት ወረተቱል አንቢያ የነብያት ወራሽ ናቸው። አማናችሁን ተወጡ። ዱዓት አማናችሁን ተወጡ። አማናችሁን አትብሉ። ሪዝቃችሁ እንደው ከሰው ኪስ አይደለም። ወፊስ ሰማኢ ሪዝቁኩም ከሰማይ ነው የሚወርደው። ዑለማዎችና ዱዓቶች ላይ ነው እኔ ኃላፊነቱን የምጥለው። የኛ ህዝብ ደረቅ ነው እንዴ? አቡ ጀህል ነው እንዴ? አይደለም። ስትመክረው ይሰማል። መካሪ ካጣ ግን መካሪ ተብየው ላጥንት ሲል ለጥቂት ብር ሲል ሐቁን ከደበቀ ሰው ያለበት መንገድ ላይ ሐቅ ላይ ነኝ ብሎ አይደለም የሚገምተው። እንተቤ